ስፍራ ይዤው መጥቻለሁ። ልፈታ ወደዚህ ስፍራ ይዤው መጥቻለሁ። የጠፋውን ላድነዋል። ዳይ እሳት ይዟል። ዳይ እሳት ይዟል። ውጣ ከላይ ወጣ። ውጣ ከላይ ወጣ። ውጣ ከላይ ወጣ። ውጣ እሳት ይዟል። ውጣ ከላይ ወጣ። ውጣ ከላይ ወጣ። ውጣ ከላይ ወጣ። ድንገተኛ ሞት እያነሳ ነው ጌታ። እጅ ከፍ አድርጎ እሳት በሉ። እሳት እሳት ሁለት እሳት የመጨረሻ እሳት የመጨረሻ እሳት አንድ ይቀረኛል። እሳት አንድ ይቀረኛል። እሳት አንድ ይቀረኛል። እሳት አንድ እሳት ሁለት እሳት አንድ እሳት ሁለት እሳት ለቀቀው እሳት ያድና ይታደጋል። ስምህ ማን ነው? ኤፍሬም። ሁሉ ደህና ነው? ደህና ነው። አሁን ምን ተሰማህ? ደስ አለኝ። ያስጨንቅ ነበር? ምንድን ነው የሚሰማህ የነበረው በፊት? እጨነቃለሁ። ራስህን አትፋፋ ነው። ታዲያ እዚህ ቤት ኢየሱስ አለ 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 አለ። ራስን አጥፋት ባይለ ነበር። አሁንስ አሁን ደስ አለ። አትሞትም። ራስን አታጠፋ። ዛሬ እንደዚህ ሆነ። በእግዚአብሔር ቤት የመንፈስ ቅዱስ እሳት አስቀምጥ። የተሰጠኝ ስራ ወጥመድን ሰብሮ ትውልድን ማሻገር። የመጣብኝም ቅባት ይሄ ነው። ለትውልድ መፍትሄ ከሆንን ሌላ ምንም አይጠቅመንም። አንድ ነገር ግን እላለሁ እንደዚህ ብዬ ክብሩ ላዳኝ ይሁን። አሜን። ክብር ለማን ይሆንለት? ከነብ ያለው ይሄው ቅባት ተከትሎ ይወጣል። ይሄው ኃይል አንተ ላይ ገባ። አሜን ብለሃል። ኪዳን ይዋጋ። አሜን ላለ ለምን አለቀሽ? ዝም ብለሽ ያንቺን እንግዲህ አሰብሽ የሐሞት ጠጠርም እንቅርት